ዴ አውሬው አጥቂያችን ጎል ሲያመርጥ እንዳለ ተኝታችኋል አይደለም? ይሄ ሰውዬ ዛሬ ሃትሪክ ሰራ። ማን? ስዊድን የወርልድ ካፕ ኳሊፋየር ፋይናሊስት ነች። አሁን ማን? ምን አይነት ሰው ነው ይሄ? ፔናልቲ በሉት። ሁለተኛው ጎል ደግሞ ጭራሽ የማይመስል ጎል እንደዚህ አጥፎ ምናምን። ማን ዴ እንደዚህ ይቻላል እንዴ? ይህ ሰውዬ እንደዚህ ፖቴንሻል እንዳለው ማንም ሰው ያውቅም። ሀገሩ እንፈልግሃለን ጊዮኬሬሽ፣ እባክህ አንተ ነው ያለህን። ያ ኢዛክ ተጎድቷል፣ እዛ ሊቨርፑል እየተልመሰመሰ የነበረ ሰው ነው፣ አንተ ነው ያለህን አሉት። እሺ የፈጠነ አንተ ሰውዬ በጣም ይችላል፣ በጣም ማለት ነው። እኔ ልንገራችኋ፣ በጣም ትፈሩታላችሁ። አሁን ይሄ ፕሪሚየር ሊግ ሲመለስ ጉዳችሁ ነው። ማን በጣም ትችላለሽ ጊዮኬሬሽ። ሃትሪክ ሄሮ ይላል። የመድፈኞቹ አጥቂ ቪክተር ዮኬሬሽ ሀገሩ ስዊድንን ለዓለም ዋንጫው አንድ እርምጃ እንድትቀርብ ማድረግ ችሏል። ከደቂቃዎች በተጠናቀቀ የፕሌይኦፉ ግማሽ ፍጻሜ ጨዋታ ስዊድን ዩክሬንን 3-1 ባሸነፈችበት ጨዋታ ላይ ሀገሩ ስዊድን ሶስቱን ጎሎች ስታስቆጥር ሶስቱንም ጎሎች በስሙ በማስመዝገብ ሃትሪክ በመስራት ቪክተር ዮኬሬሽ ስዊድን ለዓለም ዋንጫ ማጣሪያው ፍጻሜ እንድታልፍ ማድረግ ችሏል። አዙሪዎቹ ጣሊያኖችን ኖርዘርን አየርላንድን በቶናሊና ሞይሲኬን ጎል አማካኝነቱ 2-0 በማሸነፍ በዓለም ዋንጫ ፕሌይኦፉ ለፍጻሜ በማለፍ ራሳቸውን ለዓለም ዋንጫ አንድ እርምጃ ማቅረብ ችለዋል። ለማንኛውም ስለነዚህ ውጤቶች እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። ጀማው ተኝታችኋል? ይህንን ጨዋታ ሳታዩ ተኛችሁ? የፊት መስመር አጥቂያችንን ዮኬሬሽን ጉድ ሳታዩ ተኛችሁ? እኔ እኮ አንዳንድ አርሰናል ደጋፊዎች እኮ በጣም እኮ ነው እያዘንኩባችሁ ነው። ዮኬሬሽ እኮ ሃትሪክ ሰራ፣ ብሔራዊ ቡድን ላይ ነው ግን ሃትሪክ ሰራ። ማን ሃትሪክ ሰራ? አውሬው አጥቂ ተመለሰ ይልሃለሁ። ይኸውልህ ኮፒ ሊንክ አድርግ፣ ሼር አድርግ፣ ብቻ የሚደረገውን ነገር በሙሉ አድርግ። ከሌሊቱ 7 ሰዓት ምናምን ነው ቪዲዮ የምሰራው። አጥቂያችን ሃትሪክ ሰርቷል። አረ እልል በሉ። ይሄ በረከት በእኛም ቤት ላይ ይደርብህ ዮኬሬሽ፣ ይደርብህ። በእኛ ቤት ላይ ራሱ መጥቶ ማለት ነው እንዲህ ሃትሪኩን ሁለቱን ማግባት እንግዲህ እኛም ቤት ላይ ይሁንብህ። አሜን በሉ። የምሬን ነው የምላችሁ። አሜን። እንዴ ጀምአው ከስድስተኛው ደቂቃ ጀምሮ እኮ ነው 3 ጎል ትችላለህ። እመኑኝ አሁን ይሄ ጥሩ መነሳሻ ይሆናል። በእርግጠኝነት ይሆናል። ቀጣይ መተህ እንግዲህ ማስጨነቅ መቻል አለብህ ዮኬሬሽዬ። በእውነት ነው የምልህ። ግን የተኛችሁ የአርሰናል ደጋፊዎች ብዙ ነገር አመልጧችኋል። ሮድሪ ምን አባ ነው የለፈለፍከው? ምንድነው ያደረግከው? ወይኔ ዛሬ እኔ ቀኔን ነው የቀማኝ ነገር። ገና ገብቼ እስክሰራ እንዴት እንደተንገበገብኳት ነው። በደንብ ሼር ኮፒ ሊንክ አድርጉት። ይሄ ውለታ ቢስ ማለት ነው። እኛ አንድ 2 ዓመት ሁሉ እንደዛ ተጎድቶ ለሱ ብለን ስንት ነገር መስዋዕት አድርገን ኒኮ ጎንዛሌዝ በሱ ቦታ የሚጫወተውን ስንት ነገር መስዋዕት አድርገንለት ማድሪድ እንደዚህ ያሽላል። ማድሪድ ለመሄድ ጭራሽ ከቪኒ ጋር ፒስ ነኝ ለአትሌቲኮ መጫወቴ እዛ ያግደኝም ምናምን። ቀጥታ ውጣ ከፈለከባቴ። ማንም ከክለብ የሚበልጥብን ሰው የለም። በጣም ነው የምር የደበርከኝ። ካሁን በኋላ ሲቲ ቤት ራሱ ቢቀጥል እኔ ለሮድሪ ያለኝ ፍቅር በዚህ አይቀጥልም። በጣም ማለት ነው። ምንድነው አንተ በዚህ ዘመናዊ ጊዜ ፒአር አታውቅም እንዴ? ምን እንደሚወራ አታውቅም? በዚህ ሰዓት እንደዚህ አይነት ነገር ይወራል? መውጣት እንኳን ብፈልግ ሰው እኮ በፒስላሽ ብሎ ይወጣል። እንደዚህ አይነት ልፍለፋ ያስፈልጋል? በጣም ነው ያናደደኝ። በጣም ባንዳ ነው የምር። ላንተ ጭራሽ አንተና ባላንዶርን ቦይኮት ያደርጉ አንመጣም ያሉ ሰዎች ያንተን ባላንዶር ቫሊድ አይደለም ያሉ ሰዎችን ለቪኒ እንዲያሽላላ ፒስነን እኛ ሚዲያ ነው ያጣላም ምናምን እኛን ጭራሽ እኛን ላንተ ብለን በተጣላን። በጣም ባንዳ ማለት ነው። እኔ እንደዚህ አይነት ሰው የሲቲ ሌጀንድ መቼም አይሆንም። ካሁን በኋላ የሌጀንድነት ማረግ ተወልቆላል። በጣም ነው ያስጠላኝ። ባይመለስ ራሱ ደስ ይለኛል። እኔ ካሁን በኋላ ኮንትራት ለማራዘም አሪፍ ኮንትራት ለማግኘት ከሆነ ምንም ግን አሁን ፕራይም ያልቃል። ኦልሞስት 30 ዓመቱ ሊሆነው ነው። ካሁን በኋላ ምን የት እንዳትሄድ ነው። በጣም ግን አሳፋሪ ነው። በጣም ነው ያናደደኝ። የመድፈኛው ቤተሰብ አልተኛንም በሉኝ በእናታችሁ። ዛሬ ቪክተር ዮኬሬሽ ይላል ስዊድን ከዩክሬን ዓለም ዋንጫ ጥሎ ማለፍ ግማሽ ፍጻሜ ላይ ዩክሬንን ዮኬሬሽ ሃትሪክ ሰርቶ ሚሳኤል ራሻ እንደዚህ ያልደበደበቻቸውም ዩክሬኖችን ወደ ሀገሩ አይዋጉም እንደዛ ምን ይሰራሉ? እዚህም ውጊያ እየጠበቃችሁ ነው አላቸው። ቪክተር ዮኬሬሽ በተለይ ሁለተኛው ጎል ይሄ ሰው የጨራሽ አጥቂ ነው የምልህ። በቃ ስዊድን እኮ ወድቃ ነበር ነው የምልህ። አሁን ፋይናል ላይ አንድ ጌም ካሸነፈች ዓለም ዋንጫ 2026 ተሳተፋለች ቪክተር ዮኬሬሽ ክሊኒካል የሆነ ሰውዬ በቃ ገባር ለሃቨርስ 10 ትፈጥራለህ፣ 9 ይስታል፣ 1 ያገባል። እንደ ካራባው ካፑ ደግሞ 1 ከፈጠርክለት ያው ምን እንደሚከሰት ታውቃለህ ይሄ ሰውዬ ግን አንድ ግማሽ ፍጠርለት ብቻ ግማሽ ብቻ ይፍጠር። ገባር ሁለት ተከላካይ ምናምን በተለይ ሁለተኛው ጎል ከታረገ በቃ ጠቅ የስፐርሱ ጎል
ይነግራል እኮ ማን ለታፒንም ሁሌ በየቦታው ይገኛል። ከነገና ደግሞ ከቦክስ ውጪ ራሱ ኤሊት ፊኒሸር ማ እንዴት ሰው ከነ ጂንሱ እንደዚህ አይነት ምቶች ይመታል ነው ዋና ጥያቄ ማ ይመችሻባት። እሺ ሲቲዘንስ ከሮድሪ በጭራሽ የማልጠብቀውን ነገር እንግዲህ እየሰማ ሮድሪ ወዷል። እኔ የምላችሁ ሲቲዘንስ ሲቲ ከፈለገው የሚቀር ተጫዋች የለም ምናምን ያላችሁት ሳክሰስ ምንሼ ነው አሁን ማን ሲጀመር ጎስት ልክ ነበረ ሮድሪ ኦቨርሬትድ ነው ብለሽ ነው መግባት ያለብሽ። ተቃጠልኩ ምናምን ብለሽ ትገቢያለሽ እንዴ? ሮድሪ ኦቨርሬትድ ነው ብለሽ ትገቢያለሽ። ያው ላቲፎ ምናምን ይዛችሁለት ምናምን ሰከሳችኋ በግልጽ ማን እንደዚህ ውሰዱኝ አይነት ጥያቄ ከማንም ተጫዋች አይቻላቅም። ማን ዋው የተጨቆነ ነው የሚመስለው ማን ኢሳቅ ከኒውካስል ለመውጣት እንደዚህ አይነት ትግል ያደርግ አይመስልም። ገና ሰመር ሳይደርስ ማለት 30 ዓመቱ ነው እኮ የሆነ ሰዓት ላይ ወደ ስፔን መመለስ እፈልጋለሁ እና መቼ በ40 ዓመት ነው የምትመለሰው አባት አሁን ዛሬ እያለ ነው። በተለይ ፔፕ ከለቀቀ ቻው ሮድሪ ማን ከዛ በኋላ ማን ነው የዛኔ ጎስት ኦቨርሬትድ ነው ምናምን ነገር አለ ምናምን ብለህ እያለቃቀስክ የነበርክ ሰው በሙሉ ማን ነው ልክ ትሬንት ኦቨርሬትድ ነው እንደሚሉት አርክሞች አንተም ኦቨርሬትድ ነው ሮድሪ ምናምን ትላለህ። ቪኒ ምናምን አይ ሮድሪ ግን ምን አይነት ሰው ነው ማን ሙሉ ቲሙ ማን ነው ባለንዶር አንተ አይገባህም ምናምን ብሎ የቀጣህ ቲም እኮ ነው። ማድሪድ ስትሆን ማድሪድ ነው ማለት እንደውም እንደዚህ ነው ማድረግ ያለብኝ። ማድሪድ ስትሆን ማድሪድ ነው ማለት ገባህ አይደል? ከባድ ነው። ማድሪድ የከበደው በአሁን ሰዓት አርሰናል ብቻ ሜዳ ላይ ከሜዳው ውጪ አይተሽዋላ። ማድሪድ ባርሴሎና አወዘ ፕሮፐር ዋን ከፈለጉ 150 ሚሊዮን እንጂ እንደሌሎቻችሁ በነፃ ምናምን ወፍ የለም። እሱም ተጠቅመን ከጨረስን በኋላ ገባሽ አይደል? ቪክተር ጊዮኮሬሽ ትላንትና እንግዲህ ስዊድን ከዩክሬን ባደረጉት ጨዋታ ለሀገሩ ስዊድን 3 ጎሎችን በማስቆጠር ሃትሪክ መስራት ችሏል ማለት ነው። በነገራችን ላይ ጊዮኮሬሽ ወደ አርሰናል ቤት ከመጣ ጀምሮ እኔ እንደ አጥቂ ትሪት እየተደረገ ነው ብዬ አላምንም። ምክንያቱም አርሰናል ቤት የተለመደ አንድ የጨዋታ ስታይል አለ። ጎሎች ብዙ ጊዜ የሚቆጠሩት በዊንገሮች ናቸው ወይ ደግሞ ሚድፊልደሮች ናቸው እና ጄሱስ እና ሃቫርትስ ለእኔ ሐሰተኛ 9 ቁጥሮች ናቸው። በቃ ቦታውን ለመሸፈን ካልሆነ በስተቀር እንደ ጊዮኮሬሽ አይነት የአጥቂነት ባህሪ ያላቸው ተጫዋቾች አይደሉም። ጊዮኮሬሽ ወደ አርሰናል ከመጣ በኋላ ግን ይህንን የጨዋታ ስታይል አርቴታ መቀየር ሁሉ የከበደው ይመስለኛል። ምክንያቱም ሲቲ ቤት ስናየው ጋርዲዮላ ሃላንድን ወደ ሲቲ ሲያመጣው አምኖበት በዚህ ተጫዋች ብዙ ነገሮች መለወጥ እንደሚችል ስለሚያውቅ ነበርና ጨዋታቸውን ስታየው አብዛኛው የሲቲ ጨዋታ ሃላንድ ተኮር ነው። በቃ አጥቂ ተኮር ጨዋታ ስለሚጫወቱ ኳሶች ወደ ሃላንድ በቀላሉ ሊደርሱ ያደርጋሉ። ልጁ ያገኘውን እድል ደግሞ ወደ ጎል የመቆየር አቅም አለውና ጊዮኮሬሽም ከሃላንድ ያነሰ አቅም አለው ብዬ አላምንም። ሁለቱም የራሱ ኳሊቲ ቢኖራቸውም ማለት ነው። ግን ደግሞ አርሰናል ቤት ስትመጡ በተለይ ደግሞ ጊዮኮሬሽ አርሰናልን ከተቀላቀለ በኋላ ኦዴጋርድና ሳካ በጣም ሰልፊሽ እንደሆኑ የታየበትም ሁኔታ ተፈጥሯልና ብዙ ጎሎች የሚቆጠሩበትን እሱ ማስቆጠር የሚችልበትን እድሎች ሲከለክሉት ወደ ሌላ ተጫዋች ኳሱን ወይ ደግሞ በራሳቸው ሞክረው ኳሶቹን ሲያበላሹ ያየንበት ሁኔታ አለና በእንደዚህ አይነት ሁኔታ ውስጥ ሆኖ ልጁ እንግዲህ 11 ጎሎች አሉት። ስለዚህ ቀላል አይደለም ነው የምልህ። ይሄን ሁሉ ጫና ተቋቁሞ እንደገና በጣም ልጁን የምወድለት ነገር በዚህም ይምጣ በዘብ የትንፍጩ በደንብ ይልቀቅ አይነት ነገር ነው። ማንንም ያግባው ክለቡን በጣም ስለሚወድ ሲመጣም እንዴት እንደመጣ ብዙዎቻችን እናውቃለን። ብዙ ዋጋ ከፍሏል ይሄ ልጅ አርሰናል ለመቀላቀልና እሱ ውጤት ተኮር የሆነ ተጫዋች ነው። ሳካ የሚያግባው ማንንም የሚያግባው ራይስ የሚያግባው ሰለብሬት የሚያደርገው ልክ እሱ እንዳስቆጠረ ነውና እንደዚህ አይነት ተጫዋች ደግሞ ለአርሰናል በጣም ይጠቅማል ብዬ አስባለሁ። ይሄንን አመት እንግዲህ እንደዚህ ነው እያሳለፈ ያለው። ቀሪ የፕሪሚየር ሊግ ጨዋታዎች ላይ እንግዲህ ምን መፍጠር እንደሚችል የምናየው ይሆናል። ግን ደግሞ ቀጣይ አመት መቀነስም አለባቸው ምላቸው ተጫዋቾች ስላሉ እነዛ ተጫዋቾች ተቀንሰው የመጫወት እድል ከተፈጠረ እንግዲህ ልጁ ብዙ ነገር መፍጠር ይችላል ብዬ አስባለሁ።